በዚህ ባሳለፍነው ሁለት ሳምንት የትግራይ የመከላከያ ኃይላችን በምን አይነት ወታደራዊ እንቅስቃሴ እንደነበር አጭር ማብራሪያ አሰጣለሁ። ያ ሁላችን እንደምናውቀው ትግራይን ለማንበርከክ ትግራይ ሙሉ በሙሉ በቁጥጥር ስለማድረግና ህገ መንግስታዊ ስርዓታችን ደምስሶ አሻንጉሊት የሆነ ስርዓት ለመመስረት ምርጫ ካካሄድ ማግስት ጀምሮ ብዙ ሲፎከርብን እንደነበረ እናውቃለን። በዚህ መሰረትም ምርጫ ካካሄዳችሁ ወየላችሁ ስንባል እንደነበረ ሁላችንም እናውቀው ነው። ወሬ ብቻ አልነበረም። ምርጫ ካካሄድን በኋላም ትግራይን ለመውረር ሰፊ ዝግጅት ይደረግ ነበር። ዝግጅቶቹም በጎንደር በወልዲያ ካምባገነኑ የኢሳያስ መንግስት ጋር በመመሳጠርም በኤርትራም አንዳንድ ዝግጅቶች እየተደረጉ እንደነበር መረጃው ነበረን እና ውጊያ ለማካሄድ ከውስጥም ከውጭም ዝግጅቶች ያደርጉ ነበር። አንደኛው የዝግጅነታቸው አካል አድርገውት የነበረም ሰሜን እዝ ነበር። ሰሜን እዝም ከውስጥ ሆኖ ታማኝ አዛዦች በመመደብ የነበሩት በማንሳት ታማኝ የሚበሉ አዛዦች በመመደብና በማስተካከል የቅድሚያ እቅዱ ሲዘጋጅ ነበር። በሁሉም ግንባሮች አጣድፎ ባጭር ጊዜ ውስጥ ትግራይን ለማንበርከክ ስራዎች ይሰሩ ነበር። የሰሜን እዝም አንድ ተሳታፊ እንደሚሆንና አዳዲስ አዛዦች እንደተመደቡለት ሁላችን በሚዲያም ሰምተናል። ይህ ከፍተኛ ሚስጥር ወገን የሆኑ ወዳጆች የሆኑ የሰሜን እዝ አባላት ለትግራይ ብሔራዊ ክልላዊ መንግስትና ለትግራይ ህዝብ መረጃውን በመስጠታቸው የውጊያ መከላከል ስራውም በዚህ መንገድ ነው የተጀመረው። ጠላት ራሱ ያካሄደው ወረራ ዝግጅት ስለነበር ወረራውን ለመቀልበስ የመከላከል ስራው ከሰሜን እዝ አባላት ጋር በመተባበር በቀድሚያ ተጀምሯል። ዋናው ውጊያው የተጀመረው ግን የጠላት ኃይል በተለያዩ አቅጣጫዎች በወልዲያ በጎንደር በኤርትራ ዝግጅቶች ያደርግ ስለነበር ከዚህም አንድ መነሻ ተጠቅሞ ትግራይ የመጨፍለቅ ስራው ይሰራ ስለነበር ይህ ከውስጥ በነበሩ ትብብር የእዙ አባላት እገዛ ታክሎበት ሰሜን እዝን ባጭር ጊዜ ውስጥ በመቆጣጠር የመከላከል ስራው ወደ ውጭ እንዲሆን ተደርጓል። ውጊያው ግን ከመጀመሪያው ከምርጫ በፊትና ከምርጫ በኋላ ታስቦበት ትግራይ ለመውረር ሰፊ ዝግጅት ተደርጎ ከዚህ ከትግራይ እንዲነሳ ነበር ያሰቡት እና ውጊያው ሆን ብለው እነሱ ያቀዱት ነበር። የሰሜን እዝ አንዳንድ አባላት እገዛ ባይታከልበት የከፋ አደጋም ይደርስ ነበር። በህዝብ ላይ አደጋ ከመድረሱ በፊት በትግራይ ላይ አደጋ ከመድረሱ በፊት ግን በአመራር ጥበብና በነበረው እገዛ ባጭር ጊዜ ውስጥ ባነሰኛ በቁጥር መዋል የመከላከል ስራችንን ብለን መጀመር ይችላል። የመከላከል ስራው እንደተጀመረም ጠላት ወዲያውን ሳይውል ሳያድር በኢትዮጵያ ውስጥ የነበሩ መላ ክፍለ ጦሮች ወደ ትግራይ እንዲዘምቱ ያደረጋቸው ከኦጋዴን ድንበር ከምዕራብ ኢትዮጵያ ከወለጋ እዛ የነበሩ ክፍሎች በሙሉ በማንቀሳቀስ ትግራይ ላይ እንዲዘምቱና ትግራይ ለማጥፋት ሰፊ ውጊያ እንዲካሄድ ነው በፓርላማው አጽድቆ ጦርነት ያወጀብን። ጦርነቱ እንዳወጀም አዲስ ሹም ሹሞብናል። ትግራይ በደም ያመጣነው ፖለቲካ ስርዓታችን ለመደምሰስ የምስሌነ ሹማምንትም ገና ጦርነቱ እንደጀመሩ መሾም ጀምሯል። ስለዚህ የትግራይ ህዝብ የነበረው አማራጭ በየትኛው አቅጣጫ የመጣውን ወራሪ ኃይል የመከላከል መብት ተጠቅሞ በሁሉም አቅጣጫ የመጡ ኃይሎችን የማንበርከክ ስራ በማካሄድ ላይ ይገኛል። ጠላት ያሰማራቸው ክፍለ ጦሮች የተሟላ ዕውቀት እንዲኖራችሁና ሙሉ ስዕል እንድትይዙ ያህል ጠላት ያሰማራቸው ክፍለ ጦሮች በአሰላለፍ በተመለከተ በምዕራብ ግንባር የአማራ ልዩ ኃይል እንዳለ ሽፍቶችም የተካተቱበት የአማራ ምልሻ ከኢትዮጵያ መከላከያ ሰራዊትም በርካታ ክፍለ ጦሮች አጋር የሆነ ኢሳያስ አምባገነን መንግስትም 21ኛ ክፍለ ጦር 26ኛ ክፍለ ጦር 18ኛ ክፍለ ጦር 37ኛና 5ኛ ክፍለ ጦሮች እግረኛ ክፍለ ጦሮች እንዲሁም 46ኛና 48ኛ ሜካናይዝድ ክፍለ ጦሮችን አሰማርቷል።
በዛላምበሳ ግንባር 19ኛ 11ኛ 27ኛ 17ኛ እግረኛ ክፍለ ሰራዊቶችን ክፍለ ጦሮችና 42ኛ እና 49ኛ ሜካናይዝድ ክፍለ ጦሮች በደቡባዊ ግንባር 25ኛ 32ኛ እና ኮማንዶ ሁለት ብርጌድ የኮማንዶ ኃይል በማሰለፍ መጠነ ሰፊ ወረራ ታይቶ በማይታወቅ መንገድ በጣም ብዙ ቁጥር ያለው ሰራዊት ትግራይ ለማጥፋት ዘምቷል። ከመጀመሪያው ቀን ጀምሮ የትግራይ መከላከያ ኃይል አስፈላጊ የመከላከያ ወረዳዎች በመያዝ ይቀረው የማይባል ጀግንነት ያሳየበት አውደ ውጊያዎች ነበሩ። የመጀመሪያ አመጣጡ በምዕራብ ግንባር ነበር። በምዕራብ ግንባር በዛ በተወሰነ ጊዜ ውስጥ ዘልቆ ለመግባት ነበር ያሰበው። በቀጠመው ከፍተኛ ተቃውሞ ምክንያት ግን እንዳሰበው በፈለገው ፍጥነት መሄድ አልቻለም። ምዕራብ ላይ የገጠመው ኪሳራ በጣም ከፍተኛ ነው። በአማራ ክልል ያሉ ሆስፒታሎች በሙሉ በቁስለኞች እንደተጨናነቁ ከዛ የሚመጡ ምንጮች ይጠቁማሉ። የአማራ አክቲቪስቶችም ይኛው ነገር እየተቃወሙት ነው። ምንም የማያቅ መልሻ ከፊት ያሰለፋችሁ ምንም የማያቅ ልዩ ኃይል ከፊት ያሰለፋችሁ በደም ከተደራጀ ኃይል ጋር ያዋጋችሁ ብዙ አማራ ያለቀ ነው ብለው በሚዲያዎችም እየገለጹ ነው። እና ተንደርድሮ የመጣው መደበኛ ሰራዊት የሚባልም ቢሆን ከፍተኛ ኪሳራ ገጥሞት እስከ ጦር ኃይሎች ድረስ በጣም ብዙ ቁስለኛ ሆስፒታሎች እንደተጨናነቁ እየተገለጸ ነው። በሌላው ግንባርም በተመሳሳይ በዛላምበሳ ግንባርም ተደጋጋሚ ሙከራዎች አሉ። የትግራይ የመከላከያ ኃይሉ ግን በሙሉ ጀግንነትና ወኔ እየተዋጋ እንደፈለጉ እንዲራመዱ አልፈቀደላቸው። እነሱ ባሰቡት በአንድ ቀን በሁለት ቀን ሁሉም ጠራርገው በቁጥጥር ስለማድረግ ነበር ያሰቡት። ትግራይ ውስጥ ይህ እንደማይቻል ለመብቱ ለነጻነቱ የሚታገል ህዝብ ግን ብሔራዊ ማንነቱ አሳልፎ እንደማይሰጥ ግን ከደቂቅ እስከ ትልቅ ሁሉም ባንድ ወኔና ባንድ ጀግነት እየተፋለማቸው እነዚህ ክፍለ ጦሮችም አልቻልንም ከባድ ኪሳራ እየገጠመን ነው በማለት ላይ ይገኛሉ። በሁሉም ግንባሮች በዛላምበሳ በተመሳሳይ በምዕራብ በሰሜን በሁሉም ግንባሮች በጠላት ላይ ከፍተኛ ኪሳራ ደርሷል። ለምሳሌ ያህል በ25ኛ እና በ32ኛ ክፍለ ጦሮች ባላመጣ በኩል የመጡ ክፍለ ጦሮች ከፍተኛ የሰው ኃይል እዛ የነበሩ ሁለት ብርጌዶች ኮማንዶ ብርጌዶች ጨምሮ ሙሉ በሙሉ ስለተዳከሙ እንደማይችሉ ወደፊት መቀጠል እንደማይችሉ እርዳታ አጋዥ ኃይል ከሌላቸው እየገለጹ ይገኛሉ። በተለያዩ ግንባሮች ያሉ የጠላት ኃይልም እንደፈለጉ እያንዳንዱ የትግራይ ተራራ እያንዳንዱ የትግራይ መሬት ረመጥ እንደሆነባቸው እንዲህ በቀላሉ የሚታለፍ እንዳልሆነ መጀመሪያ እንደፎከሩት ዝም ብሎ ዘው ብሎ የሚገባ እንዳልሆነ የትግራይ መከላከያ ኃይል በከፈለ መስዋዕትነት ማረጋገጥ ተችሏል። ምክንያቱም ይህ የትግራይ መከላከያ ኃይል ወራሪን በመመከት ላይ እንጂ የሰው ሀገር ሉረር የሰው መሬት ልውሰድ አላለም። ውጊያው እየተካሄደ ያለው በወራሪዎችና አንወረርም በሚል እንደ ህዝብ አንገዛም በሚል በትግራይ ህዝብ ላይ እየተካሄደ ጦርነት ነው። ህዝባዊ ጦርነት ነው እያካሄድን ያለን። ፍትሃዊ ጦርነት ነው እያካሄድን ያለን። ፍትሃዊ ጦርነት የሚያካሄድ ሰራዊት ቁጥር አይደለም የሚለካው ጀግንነቱ የዓላማ ጽናቱ ነው የሚለካው። ህዝባዊ ጦርነት የሚያካሄድ ሰራዊት ደግሞ የውጊያ አካሄዱ በተመለከተ ራሱ በመረጠው የውጊያ ታክቲክ ራሱ በመረጠው የውጊያ ስትራቴጂ ነው የሚሄደው እንጂ ጠላት በቀደደለት መንገድ ጠላት በሚፈልገው መንገድ አይደለም የሚዋጋው። እያንዳንዱ ከፍታ እያንዳንዱ የውጊያ ወረዳ እያንዳንዱ ነጥብ የነሱ መቀበሪያ የሆነ ነው። አልቻልንም እስኪሉ ድረስ ከፍተኛ ኪሳራ እየደረሳቸው ነው። ስለዚህ እያንዳንዱ ቦታችን እንጂ በቀላሉ የሚታለፍ እንዳልሆነ መልእክት እያስተላልፉ ናቸው። እነሱ ራሳቸው ከሚለዋወጡ መልእክትም መረዳት ይቻላል። አሁን በምን ሁኔታ ላይ ነው የምንገኘው ከተባለ እያንዳንዱ የውጊያ ወረዳና እያንዳንዱ የትግራይ ተራራ የጠላቶቻችን መቃብር እየሆነ እነሱ በሚፈልጉት ፍጥነት መራመድ እንደማይችሉ ለዓለም ትልቅ ጀግንነት ያሳየ ሳምንታት ነበር ማለት ይቻላል። በትላንትና ሁሉ ለምሳሌ በገርሱራ አካባቢ በዛላምበሳ አካባቢ
ከፍተኛ ጸረ ማጥቃት ሲያካሂደዋል ምንም ማድረግ እንደማይችሉ ግን አይተዋል ብዙ ኃይል ነው ያረገፈባቸው ታንኮች ብቻቸው ነበር የሚንቀሳቀስ ሰው ኃይል በሚገባ ተደምስሷል የዚህ አጸፋ ጠላቶቻችን ያደረጉት ያለ ግን ሁላችንም እንደምናቀው ሰላማዊ ሰዎች ላይ የአየር ድብደባ በማካሄድ ቤት ያንኳኩ ሰላማዊ ሰዎችን በመግደል ምንም የማያውቁ በውጊያው ላይ ተሳትፎ የሌላቸው ሰዎችን በመረሸን ከፍተኛ የልማት አውታሮችን በማውደም ነው የሚገኘው ና በብዙ አካባቢዎችም የአየር ድብደባ ተካሂደዋል በመቀለ በአክሱም በእንደርታ ወረዳዎች በተለያዩ አካባቢዎች የአየር ድብደባ በመካሄድ ቤተክርስቲያን አይሉ መስጊድ አይሉ ሰላማዊ ሰው አይሉ ልክ ፋሽስት ደርግ ያደርገው እንደነበር ይሄ አረመኔያዊ ፋሽስታዊ አብይ ቡድንም በህዝብ ላይ ከፍተኛ ጭፍጨፋ በመካሄድ ላይ ይገኛል ብዙ ሰላማዊ ሰዎች እየሞቱ ነው እነሱ እንደሚመጻደቁት አይደለም የትግራይ ህዝብ የራሱን መብት ለማስከበር ስለታገለ በአውሮፕላን ግን እየተቀጠቀጠ ነው ሌሎች የሱ አጋዥ የሆኑ ኃይላትም ከድብደባ ባሻገር ንብረትም እየወረሩ ናቸው አሰላለፋቸው አንዱ ይዋጋና ሌላው ግን መኪና እየጫኑ ንብረት እየወረሩ ነው የህዝባችን ንብረት እየወረሩ ነው የሚገኙ በሰላማዊ ህዝብ ላይ ከፍተኛ ግፍ እየፈጸሙ እያሰቃዩ ነው የሚገኙ ምንም ተደብቀው ያሉ ወጣቶች እያንኳኩ የሚገድል ፋሽስታዊ ኃይል ነው የሆነ ያለው ለዚህ ኃይል ሁሉም ትግራዋይ በዚህ ህዝባዊ ጦርነት መሳተፍ አለበት ሲባል በዚህ ህዝባዊ ጦርነት ወጣቱ ምልሻው ልዩ ኃይሉ የትግራይ ጠቅላላ የመከላከያ ኃይሉ እየተሳተፈ ይገኛል ወጣቱም ግጭቱ ከተጀመረ በእኛ ላይ ጦርነት ካወጁልን ቀን ጀምሮ አሳጥቁን ይያለ ነው በከፍተኛው እኔ ወደ ሰራዊቱ እየተቀላቀለ ነው በተቻለው አቅም ቁስለኞች በማንሳት ምግብ በማቅረብ ሁሉም ያቅሙ በማድረግ ላይ ነው የሚገኘው ያንዱ የህዝባዊ ጦርነት ለፍትህ የሚደረግ ጦርነት መመዘኛዎችም እነዚህ ናቸው ይህ ህዝቡ በመላ እየተሳተፈ ስላለም ነው የትግራይ መከላከያ ኃይላችን ከፍተኛ ድል እየተጎናጸፈ ያለ አንዳንድ አካባቢ ወደቀ ሞራላቸው ለመጠገን ሲባል ይሄ የተባለ ከተማ ይዘናል ሽሬ ይዘናል ሸራሮ ይዘናል ምናምን ሊሉ ይችላሉ ዋናው ነገር ግን እኛ በከፈትንላቸው የጦርነት ስልት እየመጡ ነው እንጂ እነሱ ያስገደዱ እንዳልሆነ ግን በሚገባ ሊታወቅ ይገባል ጠላት የት ነው የሚመታው የት ነው በደፈጣ የሚመታው የት ነው ጠቅላላ የሚጠቃው የትኛው ቦታ እንልቀቅለት ውጊያው የሚመራው አካል በሚወስነው መንገድ እንጂ ጠላት በሚወስነው መንገድ እንዳልሆነ በሚገባ ሊታወቅ ይገባል የውጊያ ታክቲኮቹ ብዙ ናቸው የፊት ለፊት ውጊያ ሊኖር ይችላል የደፈጣ ውጊያ ሊኖር ይችላል መደበኛ ውጊያ ሊኖር ይችላል ሽምቅ ውጊያ ሊኖር ይችላል የታጠቀ የህዝብ አመጽ ሊኖር ይችላል ሁሉም ተደማምረው ግን ትግራይ በቀላሉ የሚረገጥ አምባገነኖች የሚፈነጩባት ክልል እንዳልሆነች ግን በሚገባ መልእክት ያስተላልፍን እንገኛለን ስለሆነም አሁን ያለው ሁኔታ የትግራይ ህዝብ እንደ ህዝብ አንድ ልብ ሆኖ በአንድ እስትንፋስ ወራሪውን ኃይል በመመከት ላይ ይገኛል በርካታ ወጣትም ወደ ልዩ ኃይላችን ወደ መከላከያ ኃይላችን እየገባ ነው ወደ ትግራይ መከላከያ ኃይል እየገባ ነው ህዝቡን በተቻለው አቅም የተቻለውን ያህል እያደረገልን ይገኛል እዚህ ሳንገልጸው ማለፍ የሌለብን ነገርም በሌላ ኢትዮጵያ አካባቢም ይህ አምባገነን ኃይል መወገድ አለበት ብለው ከፍተኛ የትጥቅ ትግልም ህዝባዊ አመጽም የሚያካሂዱ በኦሮሞ አካባቢ አሉ በደቡብ ህዝቦች በወላይታ አካባቢ አለ እንደዚህ የተረገጡ የቅማንት ህዝብም አሉ በሁሉም አካባቢ ከፍተኛ ተቃውሞ እንዳለ ግን ሊታወቅ ይገባል ብቻችን አይደለም የኢትዮጵያ ህዝብ ተገዶ የሚመጣው ሰራዊትም የህዝብ ልጅ ነውና በከንቱ እየረገፈ ነው እንደ ቅጠል ከሚረግፍ ለምሳሌ በአማራ ክልል አክቲቪስቶች እንደጀመሩት ሰራዊቱ ምንም ሳያቅ መልሻው እየረገፈ ነውና መቆም አለበት እንዳሉት ሁሉ በሌላው አካባቢ ህዝቡ ይፍታው ያልሆነ ጥቂት አምባገነኖች ግለሰቦች ለማንገስ የሚካሄድ ውጊያ መቆም አለበት ማለትም አለበት ካልሆነ ግን ትግራይ መቀበሪያ እንጂ ማንም አምባገነን የሚፈነጭባት እንዳልሆነ ሁሉም ሊያውቀው ይገባል በሌላ በኩልም ኤርትራዊ ወንድማሞቻችን በውጭ ሀገር የሚገኙም በኤርትራ ውስጥም ያሉ ከፍተኛ እገዛ ያደረጉ ነው
የኢሳያስ ንግስና የአምባገነኑ የአብይ መንግስት ንግስና ለማረጋገጥ ልክ የሌለው የስልጣን ጥም ለማረጋገጥ ሲባል ህዝብ ማለቅ የለበትም በተለይ የኤርትራ መከላከያ ሰራዊት እጅ አንሳ ከዚህ ፍታው ያልሆነ ጦርነት እያለ ከፍተኛ ተቃውሞ እያደረገ ነው የሚገኘው በተለያዩ የኢትዮጵያ አካባቢዎችም ህዝቡ እየተቃወማቸው ይገኛል አንዱ ለመብቱ የቆመ ህዝብ 200,000 ያህል ቁስለኛና መስዋዕት ከፍሎ አገር ያቀና ህዝብ ከቁጥሩ በላይ መስዋዕት ከፍሎ ኢትዮጵያ በልማት እንድትበለጽግ ያደረገ ህዝብ ጦርነት ሊታወጅበት አይገባም ብሎ በከፍተኛ መንገድም እየተቃወሙ ይገኛሉ በእኛ በኩልም የትግራይ መከላከያ ኃይል ግን በጦር መሳሪያ አይደለም የሚመካ በኃይል ብዛት አይደለም የሚመካ ባለው ፖለቲካዊ ዝግጁነትና ማንነታችን አላሳልፈን ለመስጠት ግን ባሳለፍናቸው 2 ሳምንታት ከፍተኛ ጀብዱ እንደፈጠመ ከፍተኛ ጀግንነት እንዳሳየ ግን ሁሉም ሊያቀው ይገባል በዚህም ልንኮራ ይገባናል ጸሐፊዎች ካሉም ሊጽፉ ይችላሉ መልሻ ኃይሉ ልዩ ኃይሉ ወጣቶች ናቸው በየአካባቢው ነው ይህ በሁለት ቀን ጦርነቱን ማጠናቀቅ ይችላል ብሎ በጎራ ሰክረው የመጣ ኃይል ግን ምንም ማድረግ እንደማይቻል ትግራይ እንደዛ አይነት አካባቢ እንዳልሆነ ግን በከፍተኛው እኔ ከፍተኛ ጀግንነት ያሳለፍንበት ሳምንት እንደነበረ ልናቀው ይገባል ይሄ የጠላት ኃይል አሁን አልችል ሲለው ከፍተኛ ኃይሉ ሲዳከም ልመና ጀምሯል የውጭ የሰው ኃይል በቅጥረኛ ለማምጣት ደቡብ ሱዳን እስከ መጠየቅ ደርሷል የተባበሩ አረብ ኤሚሬትስም እርዱን ብሎ አንዳንድ መሳሪያዎች ስጡን ብሎ በድሮን የተደገፈ የማጥቃት ስራ ሞክሮ ነበር እነዚህ ሁሉ ግን የሰው ኃይልን ሊተኩልህ አይችልም ወኔ ማምጣት አይችሉም ጀግንነት መፍጠር አይችሉም ይህ ከታሪካችን እንደምናቀው ከደርግ በላይ ኃይል የነበረው ከደርግ በላይ መሳሪያ የነበረው የመሳሪያ ጋጋታ የነበረው ኃይል አልነበረም 604ኛ ኮር በ80 ዓመተ ምህረት ከአላማጣ ጀምሮ ከተማ እየያዘ ሲሄድ እንዲያም ከፍተኛ ውጊያ እየተደረገ ነው ያለፈው ሽረ መጨረሻው ግን ሽረ ማጠናቀቂያ ማረፊያው ሲያድር በከፍተኛ ጀግነት በሁለት ቀን ጦርነት ነው 604 ኮር 40,000 ሰራዊት ይዞ የተደመሰሰው አሁን የመጣው ወራሪ ኃይልም ከነዚህ ከአባቶቹ የተለየ ታሪክ አይኖርም ወራሪ ነውና የትግራይ ህዝብ በምንም መንገድ የፈለከው ጉራ በታበዛ የፈለከው ኃይል በታሰልፍ ማንበርከክ አይቻልም የትላንትም የዛሬም ሰማዕታት አደራ ስላለብን ህዝቡ በከፍተኛ ወኔ በሁሉም አቅጣጫዎች በመዋጋት ላይ ነው የሚገኘው ምክንያቱም ህዝባዊ ጦርነት ነውና እኛ የሰው ሀገር ወይም የሰው መሬት መውሰድ አልፈለግንም ብሔራዊ ማንነታችን ግን አሳልፈን አንሰጥም ነው ይያን ያለነው በዚህ ህዝባዊ ጦርነት በዚህ ጠላቶቻችን የመመከት ስራ በጣም እልፍ እላፍ ጀግኖች በሺዎች ጀግኖች እየተፈጠሩ ናቸው ሺዎች አሉላዎች ይፈጠራሉ ሺዎች ኃይሎም ይፈጠራሉ በሺዎች እንደ ሙሴዎች ይፈጠራሉ በሺዎች ስሑሎች ይፈጠራሉ ይህ እልፍ እላፍ ጀግኖች የሚፈጠር ህዝብ ነው በተደጋጋሚ እንደሚባለው ከዚህ ህዝብ እንኳን ተፈጠርን ማለት ተራ ነገር አይደለም ህዝቡን በአንድ ልብ ወራሪዎችን በመመከት ላይ ይገኛል እንደ ትላንቱ ዛሬም ወራሪዎችን አሳፍረን እንደምንመልሳቸው መግባት እንጂ መውጣት እንደማይችሉ በተግባር የምናሳይበት ነው የሚሆነው የሁለት ሳምንታት ውሎ የሚያሳየውም ትግራይ መቀበሪያቸው እንደሆነች እንጂ ትግራይ የገባ ወራሪ ኃይል መውጣት እንደማይችል ያረጋግጥንበት የጀግንነት ሳምንት እንደነበር በሚገባ መታወቅ አለበት በዚህ ህዝባዊ ጦርነትም ሁሉ የያቅሙ ግን መሳተፍ መቻል አለበት ምግብ ማቅረብ የሚችል ምግብ በማቅረብ ሰራዊታችን መደገፍ የሚችል በጉልበቱ መደገፍ የሚችል በሰራዊት መሰለፍ የሚችል በገንዘብ አስተዋጽኦ ማድረግ የሚችል ሁሉ በያቅሙ ሲታከልበት ህዝባዊ ጦርነቱ በድል መወጣት ይችላል አሁን ያለው ወኔ በጣም ደስ የሚል ወኔ ነው ወጣቱ በብዛት ማንነታችን አድሰልፈን አንስተም ከውጭ በሚላክልን ምስለኔ አንገዛም ብሎ በብዛት እየገባ ነው ይተጠናክሮ መቀጠል አለበት እግረ መንገዴ ማስላለፍ እንፈልገው መልእክት መጨረሻ መልእክት የሚሆነው የኤርትራ ህዝብ ተቃዋሚዎችም በአገር ውስጥ ያሉም እስካሁን እያደረጉት ያለ ድጋፍ ለትግራይ ህዝብ ለማንበርከክ የምታደርጉት አምባገነኖች ሩጭ አቁሙ የሚለው ተቃውሞ እስካሁን ላለው ድጋፍ ከፍተኛ ምስጋና አለን
ድጋፉ ተጠናክሮ መቀጠል አለበት። አምባገነኖች ስልጣን ላይ እድሜ ልካቸው ለመኖር ተብሎ ወጣቱ ማለቅ የለበትም። በማይወክለው በማይጠቅመው ዓላማ መሞት የለበትም። የአማራ ወጣቶችን በተመለከተም ምልሻው ምንም በማያውቀው ልዩ ኃይል የሚባለውም ሌላውም እየረገፈ ነው። ሆስፒታሎቹ ምስክሮች ናቸው። በማያውቀው ጦርነት እንዳይገባ ህዝቡ አቁሙ ማለት መቻል አለበት። ሌሎች የኢትዮጵያ ብሔር ብሔረሰቦችም ይህ አስከፊ ጦርነት አምባገነኖች ለራሳቸው ስልጣን ሱስ ሲሉ ህዝቡን ከሚማግዱት አቁሙ ሊላቸው ይገባል። ለነጻነታቸው ለአርነታቸው ብሔራዊ ማንነታቸው አሳልፈው ላለመስጠት ከሚታገሉ ኃይሎች ጋር ጎን ተሰልፎ አቁሙ ሊላቸው ይገባል። በመጨረሻ ወራሪዎች ተሸናፊ ናቸው። ምንም የሚያገኙት ድል የለም። እዚህ ከተማ ገባን እዚህ ከተማ ወጣን ስለተባለ የሚገኝ ድል የለም። በማታለል በማጭበርበር የሚገኝ ድል የለም። ቦታዎች ሊያልፉ ይችላሉ። መጨረሻቸው ግን